ነጋን ጨምሮ በቁጥጥር ስር የዋሉት ከፍተኛ ፍተሻ ከተደረገ በኋላ መሆኑን ገልጿል። አቶ ስብሐት ነጋን ጨምሮ የህዝባዊ ወያኔ ሓርነት ትግራይ ከፍተኛ አመራሮች ወደ ትግራይ መቀሌ ያቀኑት በቄሮ የኦሮሞ ወጣቶች በተመራው ህዝባዊ ትግል ሽንፈት ካጋጠማቸው በኋላ መሆኑ ይታወቃል። ቄሮ ከህዝባዊ ወያኔ ሓርነት ትግራይ መራሹ ኢህአዴግ ጋር ባካሄደው ሰላማዊ ትግል እስከ 7000 የሚሆኑ የኦሮሞ ወጣቶች መሰዋታቸው አይዘነጋም። ህዝባዊ ወያኔ ሓርነት ትግራይ መራሹን ስርዓት ለመጣል ከቄሮ ጋር ከፍተኛ አስተዋጽኦ ያበረከተው ጀዋር መሐመድ በወቅቱ እንዲህ ብሎ ነበር። እኔ እንደሚታየኝ ወደፊቱ ኢትዮጵያ ወደፊቱ ይዛ አካባቢ ሁኔታ አዲስ አበባ ውስጥ ያለው በሚቀጥሉት ወራት በአዲስ አበባ ውስጥ የሚሆኑ የፖለቲካ ክስተቶች ወሳኝ ናቸው። አንድ ሰው ሲናገር ህወሓት 3 ካምፕ ምሽጎች ያለው ነው ያለው። የመጀመሪያው ምሽጎች እነዚህ በሳተላይት ያስቀመጣቸው ፖለቲካል ፓርቲዎችና ክልላዊ አስተዳደሮች ናቸው። ያ ምሽግ ተደምስሷል፣ ተደርምሷል። ሁለተኛው ምሽግ አዲስ አበባ ነው። አዲስ አበባ ተነካክቷል፣ አሁን ተሞክሯል። የመጨረሻው ዋናው ምሽግ መቀሌ ነው። ከክልል የስርዓቱ ወክለው የሚያስተዳድሩ ሰዎች በኦሮሚያ ውስጥ ኦልሞስት ኮምፕሊትሊ ዲስማንትል አድርገዋል። በስም ይኖራሉ እንጂ ምንም ነገር እየሰሩ አይደለም። አዲስ አበባ ውስጥ ተሞክሯል። አዲስ አበባ ውስጥ ግን ደም አፋሳሽ የሆነ ነገር ለመግባት ዝግጅት እያደረጉ ነው። ከፍተኛ መሳሪያ ወደዛ እያስገቡ ነው። ከዛ ሲነቀል ግን መቀሌ ላይ ቁጭ ብሎ ወይ ገለልተኛ የራሱን የቻለ ሀገር ለመገንባት ወይ ደግሞ ከዛ ሪግሩፕ አድርጎ ለመምጣት ሙከራ ያደርጋል። ይሄን ማሳጣት አስፈላጊ ነው። ክልል ውስጥ ደም በደም ለማድረግ ያደረገው ሙከራ ከሽፎበታል። በክልሎች ውስጥ አዲስ አበባ ላይ ደም በደም ለማድረግ የሚያደርገውን ዝግጅት ለማሸፍ በጣም በጥንቃቄ በጥበብ የተሞላበት ስትራቴጂ ማውጣት ያስፈልጋል። እየተሰራበት ነው። ከዛ ፈግፍጎ ከመቀሌ ወይ ደግሞ መልሶ ለማጥቃት ወይ ደግሞ ያንን ክልል ገንጥሎ ከህዝብ ለማፋጀት የሚያደርገው ነገር እንዳይደረግ እዛው አዲስ እንግዲህ ተመልካቾቻችን ቄሮ ትግል ባካሄደበት ወቅት ጀዋር መሐመድ የተናገረውን ነበር። በዚህ ጉዳይ ላይ አስተያየት እንድሰጠን ደረጀ ሐዋዝን ጋብዣለሁ። ከኔ ጋር ይገኛል። ጤና ይስጥልኝ ደረጀ። እስኪ እንግዲህ ስብሐት ነጋን ጨምሮ በቁጥጥር ስር የዋሉ የህዝባዊ ወያኔ ሓርነት ትግራይ ከፍተኛ አመራሮች ተይዘው ወደ ፍንፍኔ መወሰዳቸውን ነው እንግዲህ የሀገሪቷ የመገናኛ አውታሮች የገለጹት። እንግዲህ የሀገሪቷ ዜና ምንጮች አቶ ስብሐት ነጋን ጨምሮ በቁጥጥር ስር የዋሉት ከፍተኛ አሰሳና ፍተሻ ከተደረገ በኋላ ነው ብለዋል። እስኪ የነዚህን በተለይ እነ ስብሐት ነጋን መያዝን እንዴት አየኸው? ደጀኔ አመሰግናለሁ። የሚደንቅ ተርን ኦፍ ኢቨንት ነው ያየነው። የጊዜን ትርጉም ሁላችንም እንድንረዳ ያደረገ ነገር ነው እና እኔ እንደ አንድ የኦሮሞ ብሔረተኛ ሰው በህወሓት ቡድን ላይ የሚፈጸም ማንኛውም አይነት ፍትሃዊ እርምጃ ያስደስተኛል እና በዛሬው ዕለት የኢትዮጵያ ህዝብ ከአይጥ ጉድጓድ ከመሰለ ሁኔታ ውስጥ ወጥቶ ማንነቱ የዛ ግሩፕ ማንነት ምን እንደሆነ በሚያሳይ ሁኔታ በተለይ ደግሞ ለኦሮሞ ህዝብ ይሄ ዲስፕሌይ ላይ መውጣቱ በጣም አስደስቶኛል። ይሄንን ካልኩ በኋላ ግን አንድ በደንብ የሀገራችን ሰው በሙሉ ሊረዳው ይገባል፣ ሊያስታውሰው ይገባል የምለው ሀቅና ፋክት አለ። ይሄውም ምንድነው? በአንድ በኩል ማንም የመጨረሻውን አያያዝ ይሰር እንጂ በህዝባችን ላይ ከፍተኛ የሆነ ታሪካዊ የሆነ በደል የፈጸመ ድርጅት ነው። ይሁን እንጂ ይሄንን ድርጅት ማን ነው ለዚህ ያበቃው? ዛሬ የተፈጠረውን ኢቨንት የፈጠረው ምንድነው የሚለውን ነገር ማየት ይገባናል። አሁን ምናልባት ታሪክ ተሻንፎ የሚጻፍ ከሆነ እነዚህ አሁን 3 ጣምራ ሆነው
ህዋትን ሊወጉ የሄዱትን አካላት አጉልቶ ላይ ይችላል። እነሱም በቀደም ተከተል የአማራው ልዩ ኃይል በሰሜን ጎንደር በኩልና በሰሜን ወሎ በኩል ያሉትን ግዛቶች የማስመለስ በሚለው ናራቲቭ የተሰለፈው እና በ10 ሺዎች ከትግራይ ህዝብ ጋር የተዋጋው ነው። ሁለተኛው የኤርትራ ኃይል የሰሜን ዕዝ ተበትኖ ወደ ኤርትራ በመሄዱ አቋቁመን እንደገና አስታጥቀን መልሰናል የሚል አምኗል። ጀስት እዛ ላይ እንኳን ብንቆም የፓርቲሲፔሽኑን ተሳትፎን ትተን እሱም ደግሞ እንደዚሁ ከመሬት የማስመለስ እና ከኦፍ ኮርስ በቀል ጋር የተያዘ ሁኔታ ያለበት ነው። ሶስተኛ ብልጽግና ነው። ሶስተኛው አካል ብልጽግናም ደግሞ እንደዚሁ የስልጣን ተቀናቃኝ በአባትና በልጅ በፈጣሪና በተፈጣሪ መካከል ያለ ግንኙነት ነው። እነዚህ ሶስቱን ጣምራዎች አሁን እዚህ ላይ ደጀን ማየት የሚገባን እነዚህ ሶስቱ ጣምራ ኃይሎች ከ2018 በፊት ቄሮ 5000 ሰው ገብሮ ህይወት ገብሮ ከ20,000 በላይ ቄሮዎች ቆስለውበት በመላ ኦሮሚያ በ200 በ300 ከተሞች በተደረገ ባትልና ትንቅንቅ በአፍሪካ በሁለተኛና በሶስተኛ ደረጃ በጦር ኃይሉ የታወቀ ነው የተባለ ወያኔ ድባቅ መቶ ከአዲስ አበባ ወደ መቀሌ ልኮታል ማለት ነው። ያ እስኪሆን ጊዜ ድረስ ግን መሬታችን ወልቃይት ወይም ኮረም ተነጥቆ ከጎንደርና ከወሎ ትግራይ ወስዶታል። በአሁን የአማራው ልዩ ኃይል በኩል ማለት ነው። በኤርትራ በኩል ደግሞ እኛ ተሸክመን አምጥተናቸው እኛን ከርተውናል። ከመክዳታቸውም አልፈው ባድሜን መሬት በጦርነት ብዙ ኪሳራ ውስጥ ከተው ባድሜን ቀምተውናል። 2-3 ጄኔሬሽን ኢትዮጵያ ውስጥ ይኖሩ የነበሩ ሰዎችን ከሌሊት በባትሪ በቢጃማ አውጥተው በአሰቃቂ ሁኔታ አባረዋል። ኢሳያስ አፈወርቂ አልሸባብን የመሰረተ ነው ብለው ዋሽተው በራ ዘግተውብን የዓለም በራ ዘግተውብን እንዲህ አይነት ትልቅ ችግር ውስጥ ከተውናል የሚለው ናራቲቭ ይኑር እንጂ በህዋት ላይ ከ2018 በፊት ሊቃጣ የሚችል የኤርትራ ኃይል አልነበረም። በብልጽግና በኩል መተው ይችላል። አባትና ልጅ ናቸው። የተወሰኑ የኦሮሞ የኦፒዲዮ ብሔረተኞች ከትግላችን ጎን ከመቆማቸው ውጪ አብይን ጨምሮ ሌሎቹ ኮምፕሊትሊ እንዴት አድርገው ያንን የህዋትን ጭቆና ፐርፌክት እንደሚያደርጉት ይሰሩ የነበሩ ናቸው። ስለዚህ ኦል ኢን ኦል እነዚህ ሶስቱ አሁን የቄሮ ኃይል በደረመሰው ምሽግ ላይ ሬሳ ለቀማ የሄዱና ያጠናቀቁ ናቸው ብዬ ነው ማለት። ስለዚህ በጠቅላላ የዚህ ድል ባለቤት የኦሮሞ ቄሮ ነው። እንደ ወታደራዊ ሚሽን ይሄንን ነገር በምሳሌ መግለጽ ቢያስፈልግ አሁን በኢራቅ ጦርነት ጊዜ መጀመሪያ የአሜሪካ መንግስት የተቀጠረው ሻክ ኤንድ ኦል ነበር። the mother of all bombs the Tomahawk missile እነዚህ ናቸው የሪፐብሊካን ጋርድን የሳዳምን ህብለሰረሰር ያወደሙት። በኋላ ነው ጀስት ጠመንጃ ይዞ መሪን ያለምንም ሬዚስታንስ ሄዶ ልክ አሁን ስብሃትን ከጉድጓድ ውስጥ እንዳወጣው ሳዳምንም ከጉድጓድ ውስጥ ያወጣው ይሄ ያ ታማሃክ ሚሳኤል እና ያ ሞብ ወይም ደግሞ the mother of all bomb የሚባለው በዛ የፖለቲካ ኮንቴክስት የኦሮሞ ቄሮ ነበረ ማለት ይቻላል ማለት ነውና እነ ስብሃት እና በእነሱ ላይ እየተፈጸመ ያለው ነገር የኦሮሞ ህዝብ እንባ የለውም። እነሱ ያሳደጓቸውም በኦሮሞ ላይ የቆሙት ያሳደጓቸውም ሰዎች ፍርድ በሚያገኙበት ጊዜ ደስታ እንጂ ሀዘን እንደሌለና የደስታ ተከፋይም ተዋናይም የኦሮሞ ቄሮ መሆኑን በዚሁ ለመግለጽ ነው። ደጀኔ ትሮስኪ እዛው ጠብቀኝ ደረጀ አምባገነናዊ ስርዓት ያራመዱና የሚያራምዱ መሪዎች መጨረሻቸው አያምርም የሚሉ የፖለቲካ ታዛቢዎች መንግስቱ ኃይለማርያም አገር ጥሎ መሸሹን፣ መሐመድ ጋዳፊ በአሰቃቂ ሁኔታ መገደሉን፣ ሆስኒ ሙባረክ ያለ ክብር ከስልጣን ተወግዶ መሞቱን ለአብነት ይጠቅሳሉ። አሁንም አምባገነናዊ ስርዓት በማራመድ ላይ የሚገኘው የብልጽግና አመራር ከነስብሃት ነጋ ድርጊት በመማር
ግድያ፣ አፈና፣ ወከባና ሌሎች ኢሰብአዊ ድርጊቶችን አቁመው በኢትዮጵያ ሁሉን ያቀፈ ዲሞክራሲያዊ ስርዓት እንዲዘረጋ ብሔራዊ መግባባት እንዲፈጥሩ የፖለቲካ ታዛቢዎች ይመክራሉ። ደረጀ፣ እስኪ እዚህ ላይ እንግዲህ ብልጽግናዎች ባጭሩ እስኪ ከዚህ ምን ይማራሉ? አዎ እንግዲህ ዛሬ ኦኤፍሲ የኦሮሞ ፌዴራል ኮንግረስን ያቋም ፕሬስ ሪሊዝ ስታነብ ተከታትያለሁ ደጀኔ እና እዛ ላይ ፓርቲው ከጠቆማቸው ነገሮች አንዱ በጣም እኔ ሳበኝ ምንድነው የዚህ የዛሬ 50 ዓመት ጀምሮ የነበረውን ይሄ ሪቮልቪንግ ዶር የሚባለው አንዱ ወደ ጫካ አንዱ ወደ 4 ኪሎ ተራውን ጠብቆ ከ4 ኪሎ ወደ ጫካ ከጫካ ወደ 4 ኪሎ እየተመላለሰ በዛ ሀገር የሰው ህይወት የንብረት ኪሳራ ላይ ብቻ ሳይሆን እቺው እንደምንም ብላ ተጠቆማ ተጠጋግና ያለችውን ሀገር ለመበተን የሚደረጉ ነገሮችን ነው የሚያሳየው። በእውነት የዛሬ 6-7 ዓመት ከህዋት ጋር ያ ሁሉ ግብ በሚደረግበት ጊዜ ህዋት ለ100 ዓመት አይነቃነቅም ብለው የሚያስቡ ብዙ ሰዎች ነበሩ፣ ኢንክሉዲንግ ከኛው ኮሚኒቲዎች ሳይቀር ማለት ነው። ግን ያ ጊዜ ያሳየ እንዴት እንደሚሆን ጊዜ ያሳየ። አሁን ከዚህ ነገር ይሄ አሁን ያለው መንግስት መማር የሚገባው እኔ እንደመስለኝ ከሆነ ለምሳሌ የኃይለ ሥላሴ መንግስት ጠንካራ በሃይማኖትም በምንም ህዝቡን ወጥሮ ያዘ ሳይኮሎጂካሊ ጠንካራ መንግስት ነበር። ደርግ በህብረተሰባዊነት በመቶ ሺዎች የሚቆጠር ሰራዊት አሰልፎ በጣም ብዙ ነገሮችን በጥንካሬ ይዞ የነበረ ኃይል ነው። ወያኔም እንደዚሁ እና ቀላል የሆነ ፎርሚደብል እንትኖች አልነበሩም። እያንዳንዳቸው ጊዜ ገዝተዋል። አንዱ 17 ዓመት ገዛ፣ አንዱ 27 ዓመት ገዛ። ግን ዞሮ ግን የመጨረሻውን የውርደት ዋንጫ የሚቀምሰው ይሄ በአምባገነንነት አሁን ዛሬ አይዞህ በሚለው አጠገቡ ባለ የፖሊስ ኃይል የምን ተመክቶ በህዝብ ላይ እንደዚህ አይነት ግፍን የሚሰራ የሚቀጥለው ማለት ነው። እና አሁን ባለው ሁኔታ አሁን በአገራችን ውስጥ ባለው ሁኔታ የአብይ መንግስት እነዚህ መንግስታት ያነሳውበት ምክንያት የአብይ መንግስት ከነሱ ሁሉ ዊከስት ፖዚሽን ላይ ያለ ነው። ከማህበራዊ ተቀባይነቱ ቅቡልነቱ አንፃር በዚህ ለምሳሌ አሁን ነፍጠኛ በምንለው አካባቢ የራሳቸው የሆነ ሶርት ኦፍ ፖይንቶች አላቸው። እሱን የሚደግፉት የሆነ ፌርማታ ላይ ጥለውት የሚሄዱት ነው። የኦሮሞ ህዝብ ከኦሮሞ ህዝብ ርቋል፣ ቤዙ አይደለም። እንደዚህ አይነት ማህበራዊና መሰረታዊ ትንሽነት ላይ ያለ መንግስት የበለጠ ከነዚህ መንግስታት አሁን እየተዋረዱ ካሉት መንግስታት የበለጠ ለእንደዚህ አይነት ነገር የተጋለጠ ነው። ስለዚህ ለምሳሌ የዛሬ 27 ዓመት መለስ ከሻዕቢያ ጋር ሲገባ እውነተኛውን የፌደራል መንግስት አድርጎ ኢትዮጵያን እርቅ አድርጎ መስርቶ ቢሆን ዛሬ ትልቁ ሐውልት አበባ የምናስቀበጥበት ሐውልት 60,000 የትግራይ ልጆች ላለቁበት በየክፍለ ሀገሩ አበባ አድርገን ዲሞክራሲን አመጡልን የምንልበት ነበር። የዛ ድርጅት ፈጣሪዎች በብልግናቸው ምክንያት ይሄው ዛሬ እንዳይጥ ቆሽሾ ከጉድጓድ ውስጥ ይወጣል ማለት ነው። አሁንም እነ አብይ ይሄ አይነት ነገር ነበር የሰጣቸው ኃላፊነት የተሰጣቸው እምነት የተሰጣቸው ኢትዮጵያን በናሽናል ዳያሎግ ነቀርሰዋል፣ ችግሯን ኃጢያቷን አጥበው ናሽናል ዳያሎግ አድርገው ህዝብ ቅራኔዎች ታርቀው ወደሚቀጥለው ዲሞክራሲያዊ ቦታ እንሸጋገራለን የሚል ቁልፍ ያዙ ሰዎች ናቸው። ዛሬ የኦሮሞ ወጣት በየአደባባዩ በጥይት እየፈጩ ያሉት ነገ ተራው የነሱ ነው እና ይሄንን ነው ኦኤፍሲም ያለው እንዳልሰራ ከዚህ በፊት እስካሁን ድረስ የተደረገው ነገር እንዳልሰራ በፊልም በታሪክ ብቻ ሳይሆን በአይን እያያችሁ ባላችሁበት ሁኔታ ህዝቡን ያንን ህዝብ ወደ እርቅ ወደ ናሽናል ዳያሎግ ማምጣት አለባችሁ የሚለውን ከምርጫው በፊት የሚለውን መልእክት ያስተላልፈው ማለት ነው። በተቀሉ ደጀን ደረጀ ሐዋዝ አመሰግናለሁኝ። ወደ ቀሪዎቹ ዜናዎች አልፋለሁኝ። ከምርጫ በፊት ብሔራዊ መግባባትን እውን ካልተደረገ የሚፈለገው የዲሞክራሲ ሽግግር አደጋ ላይ ነው ሲል የኦሮሞ ፌዴራሊስት ኮንግረስ አሳሰበ። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ደግሞ ለምርጫው አስፈላጊውን ዝግጅት ሁሉ ማሟላቱን ገለጸ።
የኦሮሞ ፌዴራላዊ ኮንግረስ ትላንት ባወጣው መግለጫ አሁን ያለውን አጠቃላይ የኢትዮጵያ ፖለቲካ ውስብስብነት በማብራራት ለምርጫው የሚደረገው ሩጫ ብሔራዊ መግባባትን ሳያስቀድም ዲሞክራሲያዊ ሽግግሩን ሊያሳካው አይችልም ብለዋል። መንግስት፣ ገዢው ፓርቲና የኢትዮጵያ ብሔራዊ የምርጫ ቦርድ ነፃ ፍትሃዊና በህዝብ ዘንድ ተቀባይነት የሚኖረው ምርጫ ይካሄድ ዘንድ የገፉበትን ገታራ ፖሊሲያቸውን አቁመው ምቹ የፖለቲካ ምህዳር እንዲፈጠር እንዲያደርጉ አበክረን እንጠይቃለን ብለዋል ኦፌኮ በመግለጫው። ከዚህ ቀደም የተደረጉ 5ቱ ምርጫዎች ነፃና ዲሞክራሲያዊ እንዳልነበሩ ሁሉ መጪው ምርጫ ነፃና ዲሞክራሲያዊ ይሆናል ብሎ ማሰብ የዋህነት ነው ያለው የኦፌኮ መግለጫ መንግስት ያሰራቸውን የፓርቲያችንን አባላት አመራርና ደጋፊዎች ሁሉ በአስቸኳይ እንዲፈታ፣ በነፃነት እንዲንቀሳቀሱ ዋስትና እንዲሰጥና የተዘጉ ቢሮዎችም እንዲከፈት ስል ጥሪ አቅርበዋል። የኦሮሞ ነጻነት ግንባር ኦነግም ቀደም ብሎ ባወጣው መግለጫ እንደ ኦፌኮ ሁሉ አመራሮቹ አባላቱና ደጋፊዎቹ እንደታሰሩ ቢሮዎቹ እንደተዘጉበት በመግለጽ ከምርጫው በፊት የታሰሩ አባላቱና አመራሮቹ እንዲፈቱ እንዲሁም የተዘጉት ቢሮዎቹ እንዲከፈቱና አባላቱ በነጻነት የመንቀሳቀስ ዋስትና እንዲሰጣቸው መጠየቁ ይታወሳል። በሌላ ዜና ደግሞ ኢዜማ ለመጪው ምርጫ አስፈላጊውን ዝግጅት ሁሉ በማጠናቀቅ ወደ ትግበራ ገብቻለሁ ሲል በፌስቡክ ገጹ ላይ አስታውቋል። ለህዝብ ተወካዮችና ለክልል ምክር ቤቶች የተዘጋጁ እጩዎቹ ሁሉ ያለ ምንም እንከን እየተንቀሳቀሱ ስራቸውን በማከናወን ላይ እንደሚገኙ የሚገልጸው የኢዜማ መግለጫ የእጩዎቹ ስም ዝርዝርም ከጥር 1 ቀን ጀምሮ ይፋ እንደሚሆን ነው ያስታወቀው። በህዝብ ተወካዮች ምክር ቤትም ሆነ በክልል ምክር ቤት የሚወዳደሩ ብቃት ያላቸው ተወዳዳሪዎችን ለማቅረብ በየምርጫ ወረዳዎቹ ሁሉ መዋቅሮቹ የእጩ ምልመላና ድጋፍ ኮሚቴ በማቋቋም እጩዎችን የመመልመልና የመለየት ስራውን በስኬት ማጠናቀቁን ኢዜማ አስታውቋል። በምዕራብ ወለጋ ዞን ኖሌ ካባ ወረዳ የመንግስት ኃይሎች በሰላማዊ ህዝብ ላይ በከፈቱት ተኩስ አንድ ወጣት ተገደለ። በወሎ ከሚሴ ዞን ጅሌ ዱሙጋ ወረዳ ደግሞ በርካታ ነዋሪዎች እየታሰሩ ነው ተባለም። በምዕራብ ወለጋ ዞን ኖሌ ካባ ወረዳ የሰፈረው የመከላከያ ጦር ልዩ ስሙ ኛአዶጌ በተባለ ቀበሌ በሰላማዊ ነዋሪዎች ላይ ባደረሰው ጥቃት ድንገታ ባቡ የተባለ ወጣት በጥይት መገደሉን ምንጮች አመልክተዋል። ወጣቱ የሞተው በጥይት ተመትቶ በጽኑ ቆስሎ ሆስፒታል ከተወሰደ በኋላ ነው ተብሏል። የኦሮሞ ነጻነት ሰራዊትን ማደን በሚል ዓላማ በኖሌ ካባ ወረዳ ሰላማዊ ሰዎች ላይ ጥቃት ያደረሰው ኃይል በርካታ ነዋሪዎችን ማቁሰሉንም ነው የተዘገበው። በከሚሴ ዞን ጅሌ ዱሙጋ ወረዳ ደግሞ ያለምንም ምክንያት ሰላማዊ ሰዎች በአማራ ልዩ ኃይል ከቤታቸው እየታፈኑ መታሰራቸውን ምንጮቻችን ከስፍራው ዘግበዋል። ሰዎቹ እየታሰሩ ያሉት በባቴ ወረዳ ነዋሪዎች ላይ የተከፈተው የጥቃት እርምጃ ሰሚ እንዲያገኝ የጂሌ ዱሙጋ ወረዳ ነዋሪዎች በባቴ ጥቃት እየደረሰባቸው ለሚገኘው ወገኖቻችን እንዳይደርሱ ታስቦ ነው ብሎ የሚያስብ ከስፍራው ያነጋገርነው ነዋሪ ተናግሯል። አርብ ዕለት በአማራ ልዩ ኃይል ታፍነው ከታሰሩ ሰላማዊ ሰዎች መካከል መሐመድ ሳዬ፣ ሳዳም ደምሴ፣ ሐሰኔ መሐመድ፣ ሰይድ ጁፋራ፣ አብዱል ጥንቁሽና አወል ሙሂቲ የተባሉ ይገኙባቸዋል ተብሏል። በትግራይ ውስጥ በተከፈተው ጦርነት የኤርትራ ወታደሮች ሚና የጎላ መሆኑን ዘ ቴሌግራፍ ዘገበ። መሰረቱን እንግሊዝ ሀገር ያደረገው ዓለም አቀፍ የዜና ምንጭ ዘ ቴሌግራፍ ትናንት ባወጣው ዘገባው የኢሳያስ አፈወርቂና የአብይ አህመድ መንግስታት ጉዳዩን እስካሁን ሲያስተባብሉ ቢቆዩም የኤርትራ በጦርነቱ መሳተፍ አሁን ተረጋግጧል ብሏል። አብይ አህመድ ባለፈው ታህሳስ ወር ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጉዳዩን አስመልክተው
የቀረበለትን ጥያቄ ስመልስ የኤርትራ ወታደር በትግራይ ምድር እንዳልገባ መናገሩን ያስታወሰው ዘ ቴሌግራፍ በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋም በተመሳሳይ ሁኔታ ውሸት ስደጋገም እውነት ይመስላል ስል ማስተባበሉ ይታወሳል። ይሁን እንጂ አንድ ከፍተኛ የኢትዮጵያ ወታደራዊ መኮንን እንዲሁም ከወረራው በኋላ አዲስ የተሾመው የመቀሌ ከተማ ከንቲባ የኤርትራ ወታደሮች በጦርነቱ ውስጥ መሳተፋቸውን በይፋ ማመናቸውን የጠቀሰው ዘ ቴሌግራፍ የራሱን ምንጮች ዋቢ በማድረግ በጦርነቱ ውስጥ የኤርትራ ተሳትፎ የጎላ መሆኑን አስረድተዋል። በትግራይ ኢዳጋ ሐሙስ በተባለችው ከተማ ባለፈው ህዳር ወር እንደተያዘች በስፍራው የነበሩ የኤርትራ ወታደሮች በበርካታ ሲቪል ነዋሪዎች ላይ ግድያ ፈጽመዋል በማለት የአካባቢውን ነዋሪዎች ምንጭ ጠቅሶ ዘግቧል። በተመሳሳይ ሁኔታ ድግራት የተያዘችው በኤርትራውያን ወታደሮች መሆኑንና ወታደሮቹም በርካታ ሲቪል የለበሱ የከተማ ወጣቶችን አፍሰው ከከተማ ወጣ ባለ ስፍራ ላይ ቢያንስ 12ቱን መግደላቸውንና የሞቱት ሰዎች አስከሬን በአይኔ አይቻለው የሚለውን ክሮስ የተባለውን ነዋሪ ምንጭ በመጥቀስ ዘ ቴሌግራፍ ዘግቧል። ትግራይ ውስጥ የሚገኙ የኤርትራውያን ስደተኞች ቁጥር ወደ 100,000 የሚገመት ሲሆን ስደተኞቹ የሚኖሩባቸው ካምፖች በኤርትራ ወታደሮች ጥቃት ደርሶበት በርካታ ስደተኞች ለሞትና ለአካል ጉዳት መዳረጋቸውን የአካባቢውን ምንጮች ዋቢ በማድረግ የዘገበው ጋዜጣው በመቀሌ ከተማ ከንቲባነት አዲስ የተሾሙት አታክልቲ ኃይለ ስላሴም ይህንን ማመናቸውንና የፌደራል መንግስት የኤርትራን ወታደሮች እንደሚያስወጣ ቃል ገብቶልኛል ማለታቸውንም ጠቅሷል። የአፍሪካ ህብረት በፍንፍኔ ሊያካሂድ አቅዶ የነበረውን የአፍሪካ ነፃ ንግድ ስምምነት ጉባኤ ወደ ጋና ማዛወሩ ተሰማ። ፊፋም የምስራቅ አፍሪካ ቢሮውን ከፍንፍኔ ወደ ሩዋንዳ ኪጋሊ አዛወረ። የተለያዩ የውጭ ምንጮች እንደዘገቡት የአፍሪካ ህብረት በ13ኛው ልዩ ስብሰባው የአፍሪካ ነፃ ንግድ ስምምነት ጉባኤውን ወደ አክራ ጋና ማዛወር ያስፈለገው ጋናን የአፍሪካ ነፃ ንግድና